السلام عليكم ورحمة الله وبركاته. በእናንተ መካከል መገኘት በመቻሌ የተሰማኝን ልዩ ደስታ ልገልጽላችሁ አልችልም። በዚህ ዘመን ሰዎች ሙስሊምን በትክክል እየተገነዘቡ ስላልሆነ መጀመሪያ የተናገርኩት ሐሳብ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማለት እስላም ሰላም፣ እስላም ረህመት፣ እስላም በረከት ነው ማለት ነው። በእያንዳንዱ ቋንቋችን ሰላምን፣ ረህመትን፣ በረከትን የምናውጅ ከሆነ ለኛ ብቻ ሳይሆን ለዓለም እንደ ዛሬው ሳይሆን እንደ ትናንት በረካ የመጀመሪያዋ ሴት ጡት አጥብታ ረሱልን ማሳደግ እንደቻለችው ትናንት የመጀመሪያውን አዛን ቢላል እንዳወጣው ትናንት ሙስሊሞች በሀገራቸው መኖር አቅቷቸው ወደ ኢትዮጵያ ሲመጡ የመጀመሪያው የኮራፕሽን የሙስና ግብዣ አንቀበልም ያልን ኢትዮጵያኖች እስልምና ሰላም፣ ረህመት፣ በረከት ከሆነ ኢትዮጵያውያን ጡት የምናጠባ ለሰላት የመጀመሪያውን ጥሪ የምናደርግ ሙስና ስንጋበዝ እምቢ የምንል ለሌሎች ምሳሌ የምንሆን ነበርንና ወደዚያ መመለስ አለብን። ሰሞኑን ዩናይትድ አረብ ኤሚሬት ከሼክ መሐመድ ቢን ዛይድ ጋር ስንወያይ ኢትዮጵያ ውስጥ የእስልምና ኢንስቲትዩት መክፈት እናስባለን፣ ምን ታግዘናለህ አልኩት። ብዙ እናግዛችኋለን፣ ምን ትፈልጋላችሁ? ማስተማርም እናስባለን አለኝ። አይ እንድታስተምሩን አንፈልግም፣ እናንተ ዲን ጠፍቶባችኋል፣ እኛ እያሰብን ያለነው ቶሎ ብለን አረብኛውን ተምረን እናንተን አስተምረን ለመመለስ ነው አልኩት። ለምን እንደዛ አሰብክ አለኝ። ሁለት ነገር ነው የነገርኩት። እስላም ሰላም ለሁሉ የሚል አስተምሯል። በመካከለኛው ምስራቅ አልጄሪያን፣ የመንን፣ ግብፅን አሁን እያጋጠመ ያለውን ሁሉ እያፈረሰ ያለው እስላም ራሱ ነው። እስላምን የሚያፈርስ እስላምን የማይገነባ እስላምን የማያግዝ እስላም እናንተ ውስጥ ስር እየሰደደ ነው ያለው። ዋናውን የፒስ አስተምሮ የሰላም አስተምሮ ረስታችኋል። ሁለተኛው አንድ ሙስሊም ለመባል ወሳኝ ከሚባሉ ነገሮች ያው ሁላችሁ የምታውቁት አምስቱ ዋጅብ ተብሎ የሚጠራው ነው። ዋጅብ አንደኛው ማመን ሲሆን አራቱ ግን መስጠት ነው። ሰላት መስጠት ነው፣ ረመዳን መስጠት ነው፣ ዘካ መስጠት ነው፣ ሐጅም መን ኢስተጣዐ ኢለይሂ ሰቢላ መስጠት ነው።